ሳይቀየጥበት አይቀርም። የጠራ ብርሃን ስለሌለው በውስጣችሁ የተወሰኑ የጨለማ ኪሶች ይፈጥራል። ስለዚህም አሁንም ድረስ እየተንቀሳቀሱ ተጽዕኖ እያደረጉባችሁ እየተጨቆኗችሁ ነው ማለት ነው። ስለዚህ የፍቅር እንደ ጸሎት ከፍ ያለ ሳይሆን እጅግ የዘቀተ ለስጋዊ ስሜት ያደላ ነው። ስለዚህም መስፈርት የምታስቀምጡ ከሆነ የንቃት መንገድ የምትከተሉት ጊዜ መስፈርታችሁ ፍቅር ይሁን። ይህ ንቃታችሁ በድንገት ፍቅር በመሆን ሲጎመራና ሲያብብ በትክክልም ንቃትን የተላበሳችሁ ትሆናላችሁ። በተመሳሳይ መንገድ የፍቅር መንገድ ተከትላችሁ ስትጓዙ መስፈርታችሁ ንቃትን በማግኘት ላይ አድርጉት። ስረ መሰረቱን አድርጋችሁ ያዙት። እናም በድንገት ከየት እንደመጣ የማታውቁት የመንቃት የማወቅ ነበልባል ፍቅራችሁን ማዕከል አድርጎ ሲያንቀለቀል ትሰሙታላችሁ። ይህ በደንብ እውቀት የሚጠይቅ ነገር ነውና በጥልቀት ከሄዳችሁበት እጅግ በጣም ደስተኛ ያደርጋችኋል። ተረዱት፣ ተደሰቱበት፣ ምክንያቱም ቤታችሁ ደርሷልና ይላል። ይህ አጠር ያለች የመጽሐፍ ክፍልፋይ የተገኘችው የንቃት ጥበብ ከተሰኘው የኦሾ መጽሐፍ በዳዊት መላኩ የተተረጎመ ነው። ስላዳመጣችሁ አመሰግናለሁ።